ልጅቷ ከትምህርት ቤት እየመጣች ነው። አባቷ ደግሞ ቤት ውስጥ ገብቶ ሶፋው ላይ ቁጭ ብሏል። በፍጥነት ገባችና አቀፈችው። ከዛ የፈተና ወረቀቷን አሳየችው፣ 100 ያመጣችውን ማለት ነው። አባቷ በውጤቷ በጣም ደስ አለው፣ እሷም በጣም ደስ ብሏታል። ከዛ አባትየው ምን አሰበ፣ በቃ ልጄ ጎበዝ ተማሪ ከሆነችና እንደዚህ ጠንክራ የምትማር ከሆነ ለእሷ ጊፍት መስጠት አለብኝ ብሎ ያስብና አይፎን 15 ገዝቶ በጊፍት መልክ ይሰጣታል ማለት ነው። ያቺ ጎበዝ ተማሪ ፎከሷን ትምህርቷ ላይ አድርጋ ደብተሯን በየሰዓቱ እየሰለለች የቤት ስራዋን በሰዓቱ እየሰራች የምታጠና ጎበዝ ተማሪ ሞባይሉ ፍቅር ላይ ወደቀች። ቲክቶክ ስክሮል ማድረግ ጀመረች። እናቲቱ እንድታጠና በመሃል ብትመክራትም እሷ ግን ደብተሩን እስከመወርወር ሞባይሉን እስከ መምረጥ ደረጃ ደረሰች። ከዛ በኋላ ውጤቷ እያቆለቆለ መጣ። ሁኔታዋ ለየት እያለ መጣ። ከዛ በሚቀጥለው ጊዜ የፈተና ወረቀቷን ለአባቷ ስታሳየው ከመቶ በዚህ ሁኔታ በዚህ ግራ መጋባት ውስጥ ልጅት አወጣች አወረደችና ሞባይሉ ለእሷ እንደማይመጥንና ሞባይል የምትይዝበት እድሜ ላይ አለመሆኗን ከተረዳች በኋላ ሞባይሏን መለሰችለት ማለት ነው። ሞባይሉ ከመለሰችለት በኋላ ታቅፈዋለች። ከዛ ወደ ነበረችበት አቋሟ ለመመለስ ማጥናት ጀመረች። እንደገና ያጣችውን ውጤት መልሳ በእጇ አስገባችው ማለት ነው። በልጅነታቸው ለልጆቻችሁ ስልክ እየገዛችሁ በስጦታ መልክ የምትሰጡ ወላጆች እየጠቀማችኋቸው ሳይሆን እየጎዳችኋቸው መሆኑን የሚያመለክት መረጃ ነው። ሰሞኑን ካየኋቸው እና ካስደመመኝ ቪዲዮዎች ውስጥ ነው። ቀጠል እንግዲህ ቻናሌን እየገባችሁ ከድርቡ ከክሳ ብላችሁ ዩቲዩብ በመግባት ክሊክ በማድረግ የሚወጣውን ብቸኛ ቻናል ሰብስክራይብ በማድረግ ሰፖርት ብታደርጉ በሌሎች ጠቃሚ ቪዲዮዎች ላይ የምንገናኝ ይሆናል። የዛሬ ፕሮግራም ይህን ይመስላል።